የዘንድሮ የ2018 ዓመተ ምህረት የሪሚዲያል ተማሪዎች ለፈተናችን 100 ቀን እንደቀረው ታውቃላችሁ ተስፋ አደርጋለሁኝ። ካላወቃችሁ ደግሞ ዛሬ በሰፊው ስለ ሪሚዲያል መች ፈተና ልንሰጥ እንችላለን፣ እንዲሁም ደግሞ መች ከዩኒቨርሲቲዎቻችን ልንወጣ እንችላለን የሚለውን ሐሳብ ዛሬ በዚህ በአዲስ የዩቲዩብ ቪዲዮ እናወራለን። አይኖ ለዩቲዩብ ቪዲዮ ይሄ የመጀመሪያ ቪዲዮ ነው እና እኔ ቪዲዮ በተለይ ደግሞ ለዩቲዩብ ቪዲዮ ስሰራ የመጀመሪያ ቪዲዮ ነውና ምናልባት የተወሰነቻችሁ ተማሪዎች በቲክቶክ ታቁኛላችሁ ተስፋ አደርጋለሁ። ራሴን ማስተዋወቅ ከተጠበቀብኝ ዘሪሁን እባላለሁ። ሪሚዲያል ተማሪ ነኝ። የአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ የሪሚዲያል ተማሪ ነኝ 2018 ዓመተ ምህረት ማለት ነውና ቲክቶክ ላይ ያው አንዳንድ ፓርቲሲፔሽኖች አሉ ታውቃላችሁ እናንተ በተለይ ደግሞ ከቲክቶክ የመጣችሁ ሰዎች ያው ከብዙዎቻችሁ ጋር በደንብ እንተዋወቃለን ብዬ ተስፋ አደርጋለሁ እና ቲክቶክ ላይ ብዙ ጊዜ ከምጠይቃቸው ጥያቄዎች መካከል የሪሚዲያል በተለይ ደግሞ የሪሚዲያል ፈተና መች ሊሰጥ ይችላልና መች ነው ከዩኒቨርሲቲ ልንወጣ የምንችለው ምናምን የሚል ጥያቄ በጣም ተበራክቶ ስለነበረ ዛሬ እሱን ከሙሉ ማብራሪያ ጋር ይዤላችሁ መጥቻለሁ። ያው ለእናንተ ምን ማድረግ እንዳለባችሁ አይጠበቅባችሁም። ይህ አዲስ የዩቲዩብ አካውንት ነው። ስለዚህ ምንድነው የምታደርጉት? ሰብስክራይብ ታደርጋላችሁ፣ ከዛ ላይክ ታደርጋላችሁ፣ ከዛ በኋላ ለጓደኞቻችሁ ደግሞ ሼር ታደርጋላችሁ። ከዚህ በፊት የትም ቦታ ያላገኛችሁትን ማብራሪያ ነው ዛሬ እኔ በደንብ ለእናንተ የምሰጣችሁና ከብዙ ቦታ ያገኙትን ኢንፎርሜሽን ነው ዛሬ የማካፍላችሁ። ስለዚህ ከእናንተ የሚጠበቀው ሰብስክራይብ። እንደ መግቢያ ያክል ከዚህ ቀደም የሪሚዲያል ተማሪዎች ፈተናቸውን የወሰዱት የዛሬ ዓመትና የዛሬ 2 ዓመት ምናምን አካባቢ ፈተናቸውን የወሰዱት ግንቦት ወር አካባቢ ነው። ስለዚህ እኛም የዘንድሮ ማለትም የ2018 ዓመተ ምህረት የሪሚዲያል ተፈታኞች ፈተናችንን ልንወስድ የምንችለው ግንቦት ውስጥ ነው። አሁን ሁላችንም ሲያስጨቃጭቀን የነበረው ነገር ቢኖር ምንድነው አሁን የአመታዊ ስኬጁላቸውን ዩኒቨርሲቲዎች የአመታዊ ስኬጁላቸውን አውጥተው ቲክቶክ ላይ ቪዲዮ ሰርችበት ነበርና ሁላችንም መሳቢያ ውስጥ የከተተን ነገር ቢኖር ምንድነው እንዴት ነው የሪሚዲያል ተማሪዎች አንድ ቀን መፈተኛ ቀን ሆኖ ወይም ደግሞ መንግስት ፈተናውን የሚያወጣ ከሆነ እንዴት ነው እኛ በተለያየ ቀን ከዩኒቨርሲቲ ልንወጣ የምንችለው ወይም ደግሞ የመፈተኛ ቀናችን ሊለያይ የሚችለው የሚል ጥያቄ ነው። ይሄ ያው እርግጥ ነው ትክክለኛ ጥያቄ ነው። ነገር ግን አንድ ማረጋገጫ ልሰጣችሁ የምፈልገው ነገር ቢኖር ምንድነው 100% መንግስት ነው የሚፈትነን። ስለዚህ 100% መንግስት ፈትነን ማለት እኛም የምንፈተንበት ቀን አንድ ቀን ነው። ስለዚህ እሱ አያሳስባችሁ። ስኬጁሉ ለምን ተለያየ ካላችሁኝ አመታዊ ስኬጁል ሲያወጡ ሁሉም ዩኒቨርሲቲዎች ባስገቡበት ቀን እንዲሁም ደግሞ በራሳቸው የመማር ማስተማር ሂደት አመታዊ ስኬጁል ያወጣሉ። ስለዚህ እሱ ኮንስታንት ወይም ደግሞ ቋሚ አይደለም። ሊቀያየርም ይችላል። የሆነ ሰዓት ላይ እነሱ ያንን ያስቀምጡን ስኬጁል ወደ ሆነ ስኬጁል ሊቀይሩት ይችላሉ። ስለዚህ እሱ ኮንስታንት አይደለም። ነገር ግን ሁሉም ዩኒቨርሲቲዎች ወይም ደግሞ ሁሉም የትምህርት ተቋማት አመታዊ ስኬጁሉን ጽፎ ማዘጋጅቶ ለትምህርት ሚኒስቴር ገቢ ያደርጋል። ሁላችንም ሃይስኩልና ኤሌመንተሪ እናውቃለን ብዬ ተስፋ አደርጋለሁ። ከአቴንዳንሳቸው ጀርባ የሆነች ወረቀት አለች አይደል? ስኬጁል የሚያስቀምጡበት በዚህ ጊዜ የሆነ ቴስት ይኖራል፣ በዚህ ጊዜ ይሄንን ፖርሽን ሸፍኜ እጨርሻለሁ፣ በዚህ ጊዜ ብለው አንዳንድ ስኬጁላቸውን ያስቀምጣሉ የምታውቁት ከሆነ። እናም ዩኒቨርሲቲዎች እንደዛ ያደርጋሉ። በተለይ ደግሞ አሁን እኛ የምንወያየው ስለ ሪሚዲያል ስለሆነ አሁን ያለውበት አርባ ምንጭ ዩኒቨርሲቲ ወይም እናንተ ያላችሁበት ዩኒቨርሲቲ ሪሚዲያል ተማሪዎችን በዚህ ቀን ያስገባል ተብሎ ነው አይደል የገባችሁት? ስለዚህ በዛ ቀን ይገባሉ። ከዛም በኋላ በዚህ ጊዜ ትምህርት ይጀምራሉ። ከዛም በኋላ በዚህ ጊዜ ፈተና ቴስት ይወስዳሉ። ሚድ አላቸው፣ ሞዴል አላቸው፣ ከዛ ፋይናል ይኖራቸዋል። በዚህ ጊዜ ደግሞ ከዩኒቨርሲቲ ይወጣሉ። ይሄ ነገር ምንድነው ዩኒቨርሲቲው እንደ ተቋም ማውጣት ያለበት ካላንደር ስለሆነ ማውጣት ያለበት ስኬጁል ስለሆነ ይሄ እንደ ግዴታ ይወጣል ይቀመጣል። ነገር ግን ያ ነገር ኮንስታንት ሆኖ በዛ ቀን መሰረት ይፈጸማል ማለት አይደለም። ስለዚህ ያ ነገር ሊቀየር ይችላል። ነገር ግን እናንተ መያዝና አጥብቃችሁ ማወቅ ያለባችሁ አንድ ነገር ቢኖር ምንድነው ፈተናችሁን ልንፈተን የምንችለው በአንድ በተመሳሳይ ቀን ነው ሁሉ። ምክንያቱም እንደ ማትሪክ እንደ 12ኛ ክፍል ማትሪክ እንደ 8ኛ ክፍል ሚኒስቴር እንደ 6ኛ ክፍል ሚኒስቴር እንደነሱ የምንፈተንባቸው ቀኖች ተመሳሳይ ናቸው። ለምን? እኛም የሪሚዲያል ተማሪዎች በመንግስት ስር ስላለ የማትሪክ የ12ኛ ክፍል እንዲሁም ደግሞ የ8ኛ ክፍል ሚኒስቴሪ በሀገር አቀፍ ደረጃ አይደለም የሚሰጠው። እኛም እንደ ሀገር አቀፍ ደረጃ የሪሚዲያል ተማሪዎች ስለሆንን መንግስት እኛ ላይ ትኩረት አድርጎ ወይም ደግሞ እኛ በሱ ስር ሆኖ የሚያስፈትነን የምንፈተንበት ተመሳሳይ ቀን ነው። ለምሳሌ እንደ ማትሪክ እና እንደ ሚኒስትሪ ማለት ነው። ስለዚህ እቺን ነገር አጥብቃችሁ እንድትይዙ ይፈልጋሉ። የስኬጁሉ ቢለያይም መፈተኛችን ቀን አንድ ነው። ስለዚህ ሁሉም የተለያየ ዩኒቨርሲቲዎች ባስገቡባቸው ቀን መሰረት የስኬጁላቸው ወይም ደግሞ የሚያስወጡበት ምናምን ይለያያል። እሱ ግን
ማተር አያደርግም። ስለዚህ አሁን ወደኛ መጣ ወይም ደግሞ የመፈተኛችን ቀን ስንመጣ ግንቦት ወር ውስጥ ሊሰጥ ይችላል። ስለዚህ እንዴት አወቅ ካላችሁኝ አሁንም ተመልሼ የሚሄደው ወዴት ነው? ዩኒቨርሲቲዎች ባወጡላችሁ አካዳሚክ ካሌንደር መሰረት ነው። ስለዚህ ሞር ሁሉም ዩኒቨርሲቲዎች በሚባል ደረጃ ወይም ደግሞ አቬሬጅ በሚባል ደረጃ ሁሉም ዩኒቨርሲቲዎች በግንቦት ወር ውስጥ ተማሪዎቻቸውን ወደ የቤታቸው ያሰናብታሉ። ወይም ደግሞ ሰኔ ውስጥ ሳይገባ ሁሉም ዩኒቨርሲቲዎች ወደ ቤታቸው ተማሪዎቻቸውን ይሸኛሉ። ይሄንን እንዴት አወቃላችሁ? አካዳሚክ ካሌንደር ነው። አካዳሚክ ካሌንደር የታገኛሉ የምትሉኝ ከሆነ እኔ ቴሌግራም ቻናል ላይ በዝርዝር አስቀምጬላችኋለሁ። ለምሳሌ እጄ ላይ ያሉ የአካዳሚክ ካሌንደሮች አሉ፣ ወይም ደግሞ የዩኒቨርሲቲ ተማሪዎች በተለይ ሪሚዲያል የዩኒቨርሲቲ ተማሪዎች የተሰጧቸውን ከየዩኒቨርሲቲዎቻቸው የተሰጣቸው አካዳሚክ ካሌንደር ልከውልኛልና ከነዛ በመነሳት ማለት ነው ያገኟቸው አካዳሚክ ካሌንደሮች አሉ። ሞስትሊ ማለት ነው እንዳለ ግንቦት ወር ውስጥ ነው ተማሪዎቻቸውን አስፈትነው የሚሸኙት። ለምሳሌ ወሎ ዩኒቨርሲቲ ግንቦት 21 ነው በቃ ተማሪዎቻቸውን አስፈትነው አስተምሮ ምናምን የሚሸኙት ወደ ቤታቸው የሚልኩት ማለት ነው። ደብረታቦር ዩኒቨርሲቲ ግንቦት 30 ቀን ለሪሚዲያል ተማሪዎች ሁሉንም ነገር ጨርሶ ወደ ቤታቸው ይሸኛል። ሚዛን ቴፒ ዩኒቨርሲቲ ግንቦት 18 ቀን ሁሉንም ተማሪዎቻቸውን አስፈትነው ወደ ቤታቸው ይሸኛሉ። ለምሳሌ ሌላኛው ገፋ የሚለው ሰኔ 7 ዲላ ዩኒቨርሲቲ ሰኔ 7 ላይ ተማሪዎቻቸውን አስፈትነው ይጨርሳል። ቦረና ዩኒቨርሲቲ ሰኔ 2 አካባቢ አስፈትነው አስተምሮ ወደ ቤቱ ይሸኛል። እንዲሁም ደግሞ እንጂባራ ዩኒቨርሲቲ ደግሞ ሰኔ 1 2018 ዓመተ ምህረት እንደዚሁ የሪሚዲያል ተማሪዎቹን አስፈትነው አስተምሮ ወደ ቤታቸው ይሸኛል ማለት ነው። ስለዚህ በአብዛኛው አሁን እነዚህ ለምሳሌነት የተወሰነ አምጥቼ ነው እኔ ቴሌግራም ቻናል ላይ ብዙዎቹ የአካዳሚክ ካሌንደር አስቀምጬላችኋለሁ እና ሁሉም በሚባል ደረጃ ግንቦት ወር ውስጥ ተማሪዎቻቸውን አስፈትነው ይጨርሳሉ። ስለዚህ ይሄንን እንዴት አወቃላችሁ? በዚህ በአካዳሚክ ካሌንደር መሰረት በአቬሬጅ ተሰርቶ አሁን ስፔሲፊክ ቀኑ አልተነገርም። እውነት ለመናገር ስፔሲፊክ ቀኑ እንዲህ ነው ተብሎ የተቀመጠ ነገር የለም። ነገር ግን በአካዳሚክ ካሌንደር መሰረት ወይም ደግሞ ካገኟቸው ከአካዳሚክ ካሌንደሮች መሰረት በመነሳት አቬሬጅ ሰርቼላችሁ ግንቦት ወር ውስጥ ትምህርት ይጠናቀቃል ወይም ደግሞ እኛ ግንቦት ወር ውስጥ ተፈትነን ወደ የቤታችን እንሄዳለን ማለት ነው። ስለዚህ ግንቦት ወር ለመፈተን ስንት ቀን ይቀረናል? መጀመሪያ መግቢያ ላይ እንደነገርኳችሁ 100 ቀን ይቀራል። ስለዚህ እንዴት 100 ቀን ቀረውም ካላችሁ አሁን ያለንበት የካቲት ወር ነው። የካቲት፣ መጋቢት፣ ሚያዚያ ከዛም በኋላ ግንቦት የካቲት፣ መጋቢት፣ ሚያዚያ፣ ግንቦቱን እንኳን ብትወት የካቲት፣ መጋቢት፣ ሚያዚያ 90 ቀን አለን። ስለዚህ ከየካቲት ላይ የተሸራረፉ ቀኖች አሉ፣ እንዲሁም ደግሞ ከግንቦት ላይ ደግሞ የተሸራረፉ ቀኖች አሉ። ስለዚህ እነዛ ሲደማመር 100 ቀን ይሆናል ማለት ነው። ስለዚህ ይሄንን ይመስላል። በተለይ ደግሞ የሪሚዲያል ተማሪዎች ቀናችሁ ማወቅ የምትፈልጉ ከሆነ በዚህ መሰረት አቬሬጅ ሰርቼ ወይም ደግሞ በዚህ መሰረት በግምታዊ መሰረት እንጂ ስፔሲፊክ ተብሎ የተቀመጠ ቀን የለም። ወይም ደግሞ መንግስት ትምህርት ሚኒስቴር እንደዚህ ነው ብሎ ስፔሲፊክ ያስቀመጣቸው ቀኖች የሉም። ስለዚህ በዚህ ከግምት ውስጥ በማስገባት ለእናንተ ይዤላችሁ መጥቻለሁ ማለት ነው። ስፔሲፊክ ቀኑን መች ይነግረናል? እሱ የመፈተኛችን ወር ወይ 2 ወር አካባቢ ሲቀር ወይም ደግሞ የተወሰነ ጊዜ ለመፈተን የተወሰነ ጊዜ ሲቀር ስፔሲፊክ ቀን እንደዚህ ነው ብሎ ትምህርት ሚኒስቴር ኦፊሻል የሆነ መግለጫ ወይም ደግሞ ኦፊሻል የሆነ መረጃ ይሰጣል ማለት ነው። ስለዚህ እኔም የዛን ቀን ለእናንተ የማደርሳችሁ ይሆናል ኦፊሻል የሆነ ነገር ሲገለጽ ማለት ነው። ስለዚህ በዚህ መሰረት ግንቦት ወር ፈተናችን ልንሰጥ እንችላለን ወይም ደግሞ ልንፈተን እንችላለን። ከግንቦት የሚዘል አይመስለኝም። ምርጫም ግንቦት ውስጥ ስለሆነ እኛ ቀድመን ጨርሰን ወደ የቤቶቻችን እንሄዳለን ተስፋ አደርጋለሁ። ወይም ደግሞ በተመሳሳይ ቀን ተፈትነን ወይም በአንድ ቀን ተፈትነን ምርጫውን አሳልፈን በተለያየ ቀን ዩኒቨርሲቲው ያስወጣናል ብዬ ተስፋ አደርጋለሁ። ግን በተመሳሳይ ቀን ነው የሪሚዲያል ፈተናችን ማለት ነው። ስለዚህ እነዚህን ሁሉ ከግምት ውስጥ በማስገባት እናንተ ከወዲሁ የሚጠበቅባችሁ ጥናታችሁን በአሪፉ መሄድ ነው ወይም ደግሞ ጥናታችሁን ማቀላጠፍ ነው ከእናንተ የሚጠበቅባችሁ ማለት ነው። ይህንን መረጃ ከብዙ ቦታ ነው አጠራቅሜ ይዤላችሁ የመጣሁት። እንደተረዳችሁኝ ተስፋ አደርጋለሁ። ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ ቲክቶኬን ገብታችሁ ቼክ ማድረግ እንዳትረሱ። ዴይሊ አንዳንድ መረጃዎችን እለቅበታለሁ ማለት ነው። ስለዚህ ይህ አዲስ የዩቲዩብ ቪዲዮ ነው። ስለዚህ ይህንን ቪዲዮ አሪፍ ካያችሁት በአሪፉ ላይክ ስጡት። እንዲሁም ደግሞ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ይሄንን የመስራት ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ እና ለእናንተ ይዤላችሁ የመጣሁት ዛሬ መፈተኛ ቀናችን በግምት ይሄንን ይመስላል። አመሰግናለሁ። መልካም የትምህርት ጊዜ፣ መልካም የፈተና ጊዜ ይሁንላችሁ። ይቅናችሁ። አመሰግናለሁ። እስከ ሰዓት ስለተከታተላችሁ እንዳትረሱ ሰብስክራይብ